ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የኡጋዴን ነፃውጪ ግንባር ሐላፊም በሶማሊያ አማካኝነት ተይዘው ለኢትዮጵያ መንግስት ተላልፈው ተሰጡ የኮሌራ በሽታ በአማራ ክልል በስፋት ተሰራጭቶ 3000 በላይ ሰዎች በበሽታው ተጠቁ የወያኔ ባለስልጣናት በአርሲ ዞን ለህዝብን ሰብስበው ለማነጋገር ያደረገው ሙከራ በአካባቢው ወጣቶች ከሸፈ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሳኔ ዜናው ሲተነተን እነሆ በአርሲ ዞን ሮቤ ወረዳ በሮቤ ዲዳ ከተማ የወያኔ ባለስልጣን የአካባቢ ህዝብን በመሰብሰብ ለማነጋገር በመከረበት ጊዜ የአካባቢ ወጣቶች በመቃወም ንግግር እንዳያደርግ አስቆመውታል በወጣቶቹ ድርጊት የተበሳጨው ባለስልጣን ወደ ከተማው የሰራዊት በማስገባት የከተማዎችን ወጣቶች እያሳፈሰ እያስደበደበ ይገኛል በሰራዊት የታፈሱ ወጣቶች ሙሳ ሁሴን ጅብሪል ኢማም ሰይፉ ሁሴን ቃሲም አብዱላህ የተባሉ ወጣቶች ተይዘው ባውንሳት እየተደበደቡም ይገኛሉ ይህ አካባቢ አሁንም በወያኔ ሰራዊት ፍተሻ እየተካሄደበት እንዳለም ቄሮች አክሎም ገልጸውልናል ሀተት በሚል ሽፋን ስም የተሰጠው የኮሌራ በሽታ በአማራ አካባቢ በስፋት መሰራጨቱ ያገዛዙ አመራሮች ያመኑ መሆናቸው ታወቀ ነሐሴ 24 2009 ዓ.ም የወያኔ አካባቢ ባለስልጣናት ለዜና ተቋማት በሰጡት መግለጫ ባለፉት 4 ወራት ብቻ በአማራ አካባቢ 3000 በላይ ሰዎች በበሽታው መጠቃታቸው ገልጾ አንዳንዶቹም የሕክምና እርዳታ ተሰጥቷቸው ወደ ቤታቸው እየተመለሱ መሆኑን ቢገልጽም መግለጫው ምን ያህል ሰዎች እንደተጎዱና እንደሞቱ ያለው ነገር የለም በንጽህና ጉድለትና በአካባቢ ብክለት የሚመጣው ይሄ በሽታ አሁንም እየዘነበ ያለው ዝናብ በለበሽታው መስፋፋት መንስኤ ሆኗል ይላል በአዲስ አበባ አካባቢ እንዲሁም ወደ ኦሮሚያ በሽታው እየተዛመተ እንደሚገኝ እየተገለጸ ይገኛል የኡጋዴን ብሔራዊ ነፃውጪ ግንባር አመራሩም በሶማሌ ፕሬዝዳንት ሴራም ተላልፎ መስጠቱን ተከትሎ ባወጣው መግለጫ የሶማሌ መንግስት ከጨካኙ ኢትዮጵያ መንግስት ጋር መተባበሩን አውግዟል ለኢትዮጵያም ተላልፈው የተሰጡት አባሉም የኢትዮጵያ ፓስፖርት እንዳላቸውና በገዛ ፍቃዳቸው ወደ ኢትዮጵያ መሄዳቸውን በሶማሌ መንግስት መገለጹ እንዳሳሰነው የገለጸው ኦብነግ ሶማሊያ ለሸረበችው ሴራ ትከፍላለች ሲሉ አስጠንቅቀዋል የኦብነግ አመራር የሆኑት አብዱ ካሪም ሼክ ሙሴ ላለፉት ለ3 አመታት ነዋሪነታቸው በሶማሌ የነበረ መሆኑን ያወሱት ኦብነግ አመራሩም ተላልፈው የተሰጡት የዓለም አቀፍ ስደተኞች መብት ጥሶ መሆኑን ተናግረዋል በሶማሌ መንግስት አማካይነት የተፈጸመው አሳልፎ መስጠት ተግባር እጅግ አሳዛኝ መሆኑን የገለጹት ፕሬዝዳንት መሐመድ አብዱል ፈጂህ የሚመራው የሀገሪቱ መንግስት ከኢትዮጵያ መንግስት ጋር ተራ የፖለቲካ ጥቅም ለማግኘት ሲሉ ድርጊቱን እንደፈጸሙ አስታውቀው የሶማሌ መንግስት ጥፋቱን ለመሸፈን ሲል አብዱ ሼክ መሐመድ ወደ ኢትዮጵያ የሄዱት በሶማሌ አስገዳጅነት ሳይሆን በራሳቸው ፍላጎት ነው ማለቱን አጣጥለውታል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን
silaka tabane Umar Rabbi Kenya sirnaf gada kabna kira siram bulla hamtu gone kale chubuyan male yo biya pao fi yo jiran ko tu duwanu fatu umam bulta wakati malif bakawala dabdeyati yo biya pao fi yo jiran ko tu duwanu fatu umam bulta wakati malif bakawala dabdeyati Gegera rulata jirude gatana jirtu ya jarana malwali gonare kamtu me kandabre rabbaranu gaye ya koromin jile akki garantane akki baranule bulani lalani rabbin lulani Jettere atabore galaf tabal matinda barre akami tanchallisa te tunuga uf dente gere Jettere atabore galaf tabal matinda barre akami tanchallisa te tunuga uf dente gere Original batu salvektu wala litu tibasiya de baritu wala litu tibasiya de baritu ya wala litu tibasiya de baritu wala litu tibasiya de baritu ya rada garre masentu gana nabduri mafutu yo kanalte sanyintatu yo kankote gumingutu ya rada tira da garre yo California ne marre wala litu tibasiya de baritu Adabajigaya bashatu nitikachechu arte firaga sabantatu 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 Malo ya buko ekta kangarako sitti abdachuko walirratti duna gallis walumani jalalti diteda mali adarani jalsiloni negu imma marrachisa ambarana mochi sinna kakachisa yabate jarre walittikate yabate dubiti tijabate yegabe dungala aningal tusingal muchayo gal mishagar yadi gal mishagari tiyadam wala litu tibasiya de baritu ya wala litu tibasiya de baritu Yona subaga dilalu kange madfi kumayati yonsi jede dube mali oke nilena majeti yomu siladu dilonu senelo ladi injilu Adawasane ya mulatu daksisi sanyi ya sila baranambatu Adawasane ya mulatu
mano ya marito che galli fagate nattis corramate quanto vale buna camioni dani beno shakarvana camioni dani guardani banu salto madubini jarri malo desa radio ni dani ya chali dubbi tanatilali ya sute sani kalabagote ye gabe dungala ningal tosi ningal bichayo garmi shagar ya di garmi shagari ya damme Chimbo kain oto gone jiru mata gone jiru gonaramo jiru ngadaru suba የኦሮሞ ህዝብ ትግል ወደፊት እየገሰገሰ ነው የሚሉ ሰዎች አሉ። ሶሻል ሚዲያው ደግሞ የኦሮሞ ህዝብ ትግል ቀጨጨ የሚሉ አሉ። Mabi galami ke tuta lakhi abba gara jarri boru gala disi dubbi darat የኦሮሞ ህዝብን ትግል በልጅነቷም የተቀላቀለችው የሴት አውራም እያሉ ኦሮሞዎች የሚያመሰግኗት የሚኮሩባት ወጣት እናት ይሏታል። የወያኔም ፍርድ ቤት ለ17 ዓመት በእስር ቤት እንድትቆይ ፈርዶባት ከዛም በሞት እንድትቀጣ ወስኖ ነበር። እቺም የሴት አውራም ጀግናዋም ፍርድ ቤቱ ሞት ሲወስን እኔ በሞት ሺዎች አስሊዎች ከኋላም ይመጣሉ ስትል ለፍርድ ቤቱ ተናግራ ነበር። ሲቲ ማርሰላሚንኮ ኤሳባከ ሴንታ ሲኛቹ ደማከሮኮ ሲቲ ማርሰከሮኮ እውነትም ሺዎች በቅለዋል። ዛሬም ወጣቱም ወያኔን እያንቀጠቀጠ ይገኛል። ሺዎችን ያፈራችው አስሊ ኦሮሞ ከሰይፈ ነበልባል ራዲዮ ጋራም የምታደርገውን ቆይታ እንድታደምጡ እጋብዛለሁ። ሰላም ጤና ይስጥልኝ፣ እንደምንውላችኋል የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች፣ በሳተላይት አገር ቤት በቀጥታ የምትከታተሉን ደግመን እንደምንውላችኋል እላለሁኝ። ቀድሚያ የተወዳጁ ድምጻዊ አዲስ ዜማ ነው ለሰይፈ ነበልባል ራዲዮ ዝግጅት ክፍል ልኮልናል ለአድማጮች እንድናቀርብ። ሽመልስ አብዩ ዜማው አየር ላይ ያለ ምርጥ ዜማ ነው እነሆ። ገሮኮ ናማጋራቲ አዚ ሀላጋና ማኒኒ ሀላጋና ማገና አርካ ከራኛተ harasa sawadi te kawe daronga di tejarri kasada la gurba ero ke resa jaba kai wal kakasi samni ke suma kaba gumala mi basi ya maguma basumale na maguma nya tuntanganu yakobo ko malami biadu male isalami ya tuntanganu akoboko wadada ayo ware gamro kabi galmanige nyakiroko wadada wali kala nala galu gamro fata arkan kenya jajabe kiya
lola angayo midina gabarra dori lola angayo midina gabarra numa kamuri tibobana angayo midina gabarra tapal mane bili sabana angayo midina gabarra rona la galu tiamate angayo midina gabarra dane no lune kabatate angayo midina gabarra na urgu filo di akerro angayo midina gabarra sine bulu da dameroro angayo midina gabarra dini lambi kola fayau angayo midina gabarra nu chalise kamana tau angayo midina gabarra nu ebguma kanjiru basa angayo midina gabarra tira kadu kaira sasa angayo midina gabarra kuma jirtu aditidami angayo midina gabarra na gombisi mira garmami angayo midina gabarra jabadu jajabe jabadu jajabe jabadu jajabe jabadu jajabe somlimia jabadu jajabe kerubia kai tot kakasi jajabe somlimia jabadu jajabe kerubia kai tot kakasi jajabe kerubia jabadu jajabe kerubia kai tot kakasi jajabe somlimia በቀጥታ በሳተላይት አገር ቤት የምታደምጡን የሰይፈ ነበልባል ራዲዮ አድማጮች ይህን ፕሮግራም የምናቀርበው ከኦሮሚያ ኒውስ ኔትወርክ ጋር በመተባበር በቀጥታ በሳተላይት ወደ ኦሮሚያ እያስተላለፍን እንገኛለን። እንግዲህ አስሊ ኦሮሞ ለቃለ መጠየቁ ፍቃደኛ ሆነሽ ስለቀረብሽ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። አስሊ ጋሪ አቲስ ሳቢን gari atis galatomi ulfadu ummata muslima ad-dunya rajuru wiya idarafa khaysan iya khaysa oromia khaysa lolli sinadde majuru wiya ulfata khanan bagay sininge wiya kabajama khanane gadda khaysa jiratanis dugan taysan wiya bo rabbi agodu dugaan saba Oromoo dugaa haqaa ta'ee guyyaan kun gabroota isaatiin warra dugaan dhaabbatee booluutiif isin haa ga'uun ja'a irree isinii haa ta'uun ja'a baga guyyaa Iid Arafaatiin isin ga'ee ja'a galatoomee ati sulfaaddu. አመሰግናለሁ አስሊ ለእስልምና እምነት ተከታዮች ኢድ ሙባረክ እንላለን። አስሊ እንግዲህ ወደ ጥያቄ ላምራ እንግዲህ ነካክተሽዋል አንቺም በተለይ በአሁኑ ወቅት በተለይ በሐረር አካባቢ ያለው በርካታ የእስልምና እምነት ተከታዮች ቤታቸውን ዘግተው በልዩ ኃይል ፖሊስ እየተቀጠቀጡ መከራቸውን እያዩ ይገኛሉ። በዛ አካባቢ ያሉት ሁሉም እኔ አሁን እምነት እያጠርኩኝ አይደለም በዛ በሐረርጌ ያሉ የኦሮሞ ተወላጆች በተክላላ በልዩ ኃይል ፖሊስ መከራ እያዩ ይገኛሉ። እንደዛ አይነትን ውርደት መከራ በምን መንገድ ልንቋቋመውና ልንወጣ እንችላለን? አንቺ የኦነግ ወታደር ነሽ ካለሽ ተሞክሮ እስኪ ለአድማጮች ምን ትይናለሽ? እሺ ለሐሳብህ አመሰግናለሁ። አንድ ነገር ነፃነት የለው ሰው ባርነት ስር ያለው ሰው ሁሉም ነገር ለሱ ጨለማ ነው። አንድ ብሔር የሚከበረው ብሔርነቱን በነፃነቱ ነው። እምነቱ የሚከበረው በነፃነት ነው። ስለዚህ የኦሮሞ ህዝብ ተዋግቶ ነፃነቱን ለባዕድም ተዋግቶ ጀግንነቱን አሳይተዋል ጀምረዋል። እንደጀመሩት ታጥቀው አንድ ሆነው 50 ጡጦ ለአንድ ሰው ሸክም ነው። ለ50 ሰው ግን ኩራት ነው። ፋያ ይላል ኦሮሞስ እንትን እና በዛ አካባቢ በጣም ቆይቷል ሰንብቷል።
በጣም ይሰማኛል በጣም አሰቃቂ ነገር ነው እየተደረገ ያለው በእነዚህ ሰዎች ነገ አብረን የምንኖር ሰዎች ነን ግን የኛን ህዝብ መግደል የያዙት ትፔለስ ነው እነሱም ድንበራቸውን ለማስፉ እሺ ያላቸው ትፔለስ ነው ግን እነዛ ሰዎች ነገ እንዴት አብረው ይኖራሉ ኦሮሞ አያልቅም እና ትግል ማለት መታገል ብቻ ነው መፍትሄ ለዚህ ነገር ትግል ብቻ ነው መፍትሄ እኛ ዛሬ ምን ማድረግ አለብን ብለን ማሰብ አለብን እና የኦሮሞ ህዝብ የያዘውን ትግል ጠንክሮ ማዝ ብቻ ነው አንድን ድንበር ለሰው ማሳለፍ በአላህ በኩል ያስጠይቀሃል በሰው ፊት እፍርትን ይዘህ ነው ተሽ ጎንበስ ለምታርደው እንደተረገጥክ ነው የምትኖረው ማለት ስለዚህ ብትሞትም ጀነት አለ በንብረት ላይ አንተ ከተዋጋ በሐቅህ ላይ ከተዋጋ በምስትና በድንበር ሞት ይላል እኔ መከተለው እምነት እስልምና እምነት እኔ መከተለው ሞት ይላል ስለዚህ የኦሮሞ ህዝብ ያዘው ትግል ጥርሷ ተነቃቅላለች ጥርሷን መንቀል ብቻ ነው መፍትሄው እና በጣም የሚሰማኝ ነገር እዚህ ቁጭ ብዬ ሐሳቤ ምንም አገር ቤት ነው ያለው እኔ እዚህ መኖሬን አይደለም ያለው ግን ሳየው እዛው በኖርኩና ችግራቸው ራባቸው በወጣ ለጥቂት ጊዜያት መምጣቴ ነው ማንገበገበኝ እንደው አስሊ ይወርቃል ትግል ግን አይወርቅም መልካም እንደው ከዚህ ጋር አያይዘሽ እንድትመልሽልኝ በተለይ አሁን በአገር ቤት ውስጥ ያለው የኦፒዶ አመራሮች እንዲሁም ካድሬዎቻቸው የሚሉት ይሄ ከኦሮሚያ ክልል መንግስት ቁጥጥር ስር የወጣ አይደለም በተደጋጋሚ በድንበር የሚከሰቱ ግጭቶች ስለሆኑ የክልላዊ መንግስት እየፈታን ያለው ውጪ ያሉ ሌላ ተልኮ ያላቸው ሆም ብለው የሚያራግቡት ነው የሚሉት ነገር አለ እውነት ይሄ ከኦሮሚያ ክልል መንግስት የቁጥጥር ስር የወጣ አይደለም የእውነት ይሄንን ችግር ኦፒዶ መፍታት ይችላል የፌደራል ፖሊሶች ቁጭ ብለው እየተመለከቱ እንዳሉም ይዘገባል እንደው ምን ትይኛለሽ እውነት ከኦፒዶ ቁጥጥር ስር አልወጣም ኦፒዶ ማለት የትግራይ ልጆች ጭቃ ያበጁት ናቸው ጭቃ ያላህ ፍጡር ሆኖ እንጂ ስሙ ለአላህ ፍጡር ነው እንጂ እነሱ ጭቃ ናቸው ጭቃ ዱሮ ስንጫወት እንዴት ነው አሸንጉሊት የምንሰራው እነዛ ማለት ነው እነሱ ቢያስቡ እኔ እዛ አካባቢ ነው ቆየሁት ከጭናክሰንም ጋር እዛም አካባቢ ነው ቆየሁት ከቡቃ ትርትራን በታች ያሉት ቁምቢም እዛ ነው የኖርኩት እሺ ያንን ዘልቀው አልፈው ዛሬ ሚኤሶ ላይ ነው ያለው ይሄ መሬት ሁሉ የኦሮሞ ስም ያለው ነው እነሱም ድንበራቸውን ጠብቀው ነው ከብቶቻቸው የሚጠብቁት ከኛ ህዝብ ጋራ የኦሮሞ ህዝብ መሆኑን ያወቁ ነው የሚኖሩት ዛሬ ይሄን ነገር እነሱ ያዩ አንድ ይወስታል እንዴት ነው ተጠያቂነት ቢኖራቸው በአይምሮአቸው ትበለፈ የኦሮሞን ህዝብ ባይወጣ አለቃቸው እነሱም ባይወጣ አንድ ሰው እንዴት ሞተብን ብለው ነበር የሚገበገቡ ሌላ ይቅር ያቺ እነሱ ፈርመው ነው እኮ የሰጡት መሬቱ ያቺ ሴት ልጅ 17 አመት ልጅ ለነሱ ቤት ቅጥርና ሄዳ የኦሮሞ ልጅ ደሃ አይደለም ሀብታሙ ደሃ ሆነው ባላባት የአባቷ ንብረት ተነጥቃ ደሃ ሆና ሶማሌ ቤት ለገረድ የተቀመጠችው እንደዛ በእሳት ሲያቀጣጥሏት ማን ተናገረ ያ ሰውዬ ለቁጥጥር ዋለ ሌላ ይቅር የሞተ ያቺ ልጅን አይምሮ አቆስሎ አረፈ
ያይምሮ ቁስለኛ ሆና ነው ዘላለማት ምትኖረው ማለት ነው እና ድንበራችንም አይገናኝም ዱሮ ስንት መንግስት ነው ያለፈው እኮ ስንት መንግስት ነው ያለፈው መንግስቱ ኃይለማርያም አልፏል ማን ነው ኃይለ ሥላሴ ማልፏን ባናቅ ይሄ ነገር የኦሮሞ ክልል የኦሮሞ እርሻ የሶማሊያ ነው ተብሎ ትዋጋል አየ ይሄ ምክንያት አለው መሰላቸው የኦሮሞ ትግል የኦሮሞ ህዝብ በመጨፍጨፍ አይደለም መልሱ የአባትነት ጥያቄያችን ነው መጠየቅነው የአባትነታችን አገራችንን ጥያቄ ስለሚመለስ ትግሉ ደግሞ አይላላም ይጠነክራል እልህ ምላጭ አስወጣል አላማራ ሲተርፍ መልካም አስሊ እንግዲህ የቄሮን እንቅስቃሴ በአገር ቤት የሚያካሂዱትን እንቅስቃሴ እንደው አስሊ እንዴት ተመለከተዋለች ይሄ ላለፉት መስዋዕትነት ለኦሮሞ ህዝብ የከፈሉት እንደ ጀነራል ታደሰ ብሩ እንደ ለሞቅልጡ እንደ ጃራ ባገዳ ኦሮሞ ፈርስት ብለው አይተው ሞክረው ሁሉ ነገር የወጡት ምስጋና ይግባቸው እነሱ ነው ወለዱ እኔ ደግሞ እነዚህ ልጆች ወለድኩት የትግሌ ውጤት ነው ዛሬ እኛ ኦሮሞ ነን አንድ ከወለጋ ሲመጣ ጠረፍ ናይሮቢ ላይ ያለ ኦሮሞ ለምን ይሄልኝ ሞተ እንዲ አይነት ቦታ የኛ ልጅ ሞተ የኛ ጥያቄ ለማስተማር ብዙ አመታትን የጨረሰብን አላማችን ግብ መታቱ ነው ያ የሆነ ቦታ ደግሞ ሲነካ ያ ቦታ የኛ ነው ማለቱ የኦሮሞ ነጻነት ግንባር ውጤት ነው ያለፈችው ይሆት ነው ይሄ አላማ ይሆት ነው በይሆት ነው የተቋቋመው በአጥንት ነው በደም ነው ጭቃ ተጨቅጭቆ የተለሰነው ይሄ አላማ ግቡን እስከሚመጣ አይቆምም እነሱ ዛሬ ቆመው ኦሮሞ ለነጻነቱ እንዴት እንደሚዋጋ ለአንድ ደቂቃ ቢያዩ ደስታዬን አልችለውም ነበር ከነስቶ አንዴ ቢያዩ እና ይሄ የሚያስደስት ነው ግን መጠንከር ነው እኛ ምን ማድረግ አለብን ዛሬ ጡረታ ወጥተን የተቀመጥነው ምን ማድረግ አለብን አገራችን ተወረረች በሁሉም በኩል ነው በድንበር እኛ ኦሮሞ ማለት ጉዲፈቻን ያመጣ ኦሮሞ ነው ኦሮሞ ከራሱ አልጋ ላይ ወርዶ እንግዳ የሚያስተኛ ነው ቡና ለቀማ መጥተው መሬት ሰጥተውት ፋሚሊን አምጣ ብሎት ወርቁም ሲሰን ኦሮሞ ይቺ እነዚህ ሰዎች ዛሬ እንደ ጭራቅ እንዳቸው ብሎ ጠመንጃ በመያዙ ብረት በመያዙ ሙርኩስ በመያዙ መራራ ጉድና እንዳለ ዛሬ የኦሮሞ ህዝብ ላይ በሄሊኮፕተር ያንገበግበዋል ያቃጥለዋል ግን በተሰፈሩበት ቁና መሰፈር ማይቀል ነው የኦሮሞ ህዝብ ደግሞ ፍቅር እንደሚያስ ጸብንም ያካል ጀግንነቱን ደግሞ እነሱ ራሳቸው ያውቃሉ እንደው አስሊ አንቺ ወታደር ነሽ ብዙ ጊዜ በተለያየ ሚዲያዎች በሶሻል ሚዲያ ላይ ሲተች የምንሰማው ቄሮ አገር ቤት በሚሞትበት ሰዓት የኦሮሞ ህዝብ በተነሳበት ሰዓት የኦሮሞ ነጻነት ግንባር አንቺ የደማሽለት የቆሰልሽለት ሰራዊት አብረሽ ያለሽው ወታደር ለምሳሌ አንቺ ከወጣሽ በኋላ ለምን እነዚህን ልጆች መከላ የኦሮሞ ህዝብን እስከወከለ ድረስ ለኦሮሞ ህዝብ ከቆመ ለምን ኦሮሞን ማስጣል አልቻለም የኦሮሞ ነጻነት ግንባር ለምን ከለላ መሆን አልቻለም የሚሉ ወገኖች አሉ ምን ትይኛለሽ ምን አለ ለምን ምን ሰማይ ቅርቡ ነው አለ የኦሮሞ ነጻነት ግንባር አሁን ህዝቡ
ዛሬ እኮ በኦሮሞ ነጻነት ግንባር 91 በኋላ የተወለዱ ልጆች ናቸው ትግላቸውን የቀጠሉት እንባ ይሄ እንዲህ ብዬ ማብራራለህ እዚህ ላይ እንትን አይመስለኝም ራሳቸው የኦሮሞ ነጻነት ግንባር ናቸው ልጆች ነጻነቱ በነጻነት በዛች አመት በአንድ እርሜ አመት ውስጥ የተወለዱ ልጆች ናቸው በነጻነት ያደጉት በነጻነት ባርነት ስር እንዳለ ነው የተማሩት ስለዚህ አንድ የኦሮሞ ልጅ አምባሲ ነው ለኦሮሚያ መሬት ለኦሮሞ ህዝብ አንድ ሁላችንም አላፊነት ያለን ቃል ነው ለምን መሸክሸጋ አልሆኑም ለሚለው ብዙን እዚህ ብዙ የሰራው አሁንም እየተሰራ ያለው እዚህ ላይ ማብራራት አልፈልገው ለምን ይሄ ሚኒቴሪ ምስጥር ስለሆነ ሚኒቴሪ ምስጥር ደግሞ ለነሱ ማስረጃ መስጠት ማለት ነው መልካም እኛ ምንነው ጉሬዛ ፋስት ነው እርጴሎላ ምንድነው በአማርኛ አጥተኛል እርጴሎላ ነን እኛ ይሄ ነው ብዬ ላብራራል አልችልም ግን መሐል ፍልስኔ ላይ ነን ያለነው መሐል ፍልስኔ ገጠር የለንም መሐል ቤተ መንግስት ውስጥ ነው ያለነው ዛሬ መልካም ማስሊ ከእንግዲህ ኮራሰባ ተካሂዷል ከኮራሰባ ምን ጠበቅሽ ምን እንዴት አየሹ ይሄ ኮራሰባ በሰላም ድርጅቴ ስብሰባውን ፈጽሟል በጣም ደስ ያለኝ እኔ ማምነው በኮራሰባ ነው ይሄ ራሱ ከዚህ ብዙ ውጣ ውረድ በኋላ ከብዙ ውርቀት በኋላ ተነስቶ ድርጅቱ ራሱን አደራጅቶ አሳድሶ ወጥቷል ለኦሮሞ ህዝብም ለኦሮሞ ነጻነት ወዳጆች ሁሉ እንኳን ደስ አላችሁ ይሄ የኦሮሞ ነጻነት ግንባር የኦሮሞ ነጻነትን ግንባር የሚያምንበት አባሎቹ ሁሉ ያ ኮረሰባ የሰጠው ግዳጅ ያፋደሰውንም ወስደን በመጠንቀቅ ላይ ነው የወሰድነው በጣም ነው ደስ ያለን አዩዱሬም ተመርጦልናል ሁለተኛም ምትክሉም በጣም ብዙ ትግል ላይ ህይወቱን ያሳለፈ በልጅነቱ ጀምሮ በብዙ እንደው አስሊ እንደው እኔ አሁን ላነሳለሽ የፈለኩት ኮራሰባ እንግዲህ አንቺ ይሄንን ካንደዛ ካልሽ ደስተኛ መሆናችሁ ከገለሽ በተለያየ ድረገልጽ ላይ በተለያየ ሚዲያ ትችቶች እየተሰነዘሩ ነው ያሉት ያ ትችት ምንድነው የኦሮሞ ነጻነት ግንባር ከአንድ አካባቢ የተሰባሰቡ እንደሆነ ምርጫውም ትክክል እንዳልሆነ የኦሮሞ ህዝቦች አንዳንድ ኦሮሞዎች ቅሬታቸውን እየገለጹ ነው የሚገኙት የኦሮሞ ህዝብ ድርጅት ሁሉንም እንዲያቀፍ ከተፈለገ ምንድነው መደረግ ያለበት ለነዚህ አሁን እንደነዚህ ብሎ ለሚያነሱት ግለሰብ አንቺ አባል ነሽ የህይወትሽን መስዋዕትነት የከፈልሽበት ድርጅት ነውና ምን ትያለሽ እውነት የአንድ አካባቢ ልጆች የተሰባሰቡበት ድርጅት ነው ያ ከሆነ አግባብነትስ አለው ትኛለሽ የኦሮሞ ነጻነት ግንባር የኦሮሞን 11 ክፍለ ሀገሩን ኩታንም የተቆጣጠረ ነው እንደዛ የሚሉት እንግዲህ ቅሬታቸውን ሁሉንም ሰው ማስደሰት አይቻልም ግን መመረጥ ከ90 ሰራዊት ነው ይሄን ኮንፈረንስ ፕሬዝዳንት መምረጥ ማስመረጥም የሚችለው ማለት ነው ደግሞ እዚህ ኮረሰባ ላይ የሚገኘው እንደ እንግዳ ከሁሉም ክፍል ተጋብዘው ይጠራሉ ሐሳባቸውን
አባሎቹ ይሰጣሉ ግን በላይነት ያለው ተዋጊ ሰራዊቶች ተጥቀጣጣቁት ናቸው እነሱ እንግዲህ ይሄ ዛሬ ሳይሆን በዱሮ ኮረሰባ በሁለተኛው ኮረሰባ በአንደኛው ኮረሰባ ላይ የተዋቀረ ህግ ነው ይሄን ህግን አንድ ሰው ለማስደሰት ብሎ መጣስ ማይሆን ነገር ነው አሁን ለምሳሌ ዩኤስኤስ ነው ያለው ሁለት ፓርቲ ነው ያለው አንደኛው ፓርቲ ውስጥ ከአንደኛው ፓርቲ ውስጥ ቁጭ ብዬ አንደኛው ፓርቲ ውስጥ ይሄ ሰው ይምራል ፓርቲው ራሱ ይምራ ማለት ይችላል አልችልም ማለት ነው ይሄንን የነት ባገር ቤት ያለው ጉዳይ አሁን ኦሮምነታችንን እንዴት እናድናለን በአንድ ድምጽ በአንድ ቃል ራሳችን ውስጥ ገብተን የጥላትን ስራ ከመስራት የኦሮምነታችን እየጠፋ ነው ኦሮምነታችን ሶማሌ እንኳን ናቀን ሽርጣም ሶማሌ ጓደኛ ናቀን በጫታችንና በምጣጢሳችን የሚኖሩት እኛ ሰለቃ መስጠታቸው ጋሬ ናቁ ዛሬ እኛ ኦሮምነታችንን እንዴት እናድናለን ብለን አንድ ላይ ሆነን አላማችንን ይዘን ኦሮምነታችንን እንዴት እንደምናድን ብንነጋገር ኮሚኒቲው ሳይቀር ድርጅቶቹ ሳይቀሩ ኦሮምነታችንን ማዳን አለብን አገራት ሆነን ልንኖር ነው ስለዚህ ኮሚ የሚባለው ነገር ተተል ኦሮምነታችን አገራችን ውስጥ ያለውን ጉዳይ ላይ ማየት ጥሩ ነው እኔ አንተን ከማይ ጥላትን ማይ የኛ ነገር የበጓዳችን ውስጥ የምንፈታው ነገር አደባባይ ካለማውጣት ኦሮምነታችን ነው ዛሬ የጠፋው እኔ ኦሮሞ ዘር ከጠፋ እኔ ማንነታው አርጌ ፕሬዝዳንት ሆኜ እኖራለሁ እስቲ እኔ ፕሬዝዳንት ሆኜ የምኖረው የብሔር ቢኖር ነው እኔ በላይነትን ይዤ የምኖረው በዚያም ቤተ መንግስት የምገባው ያ የኦሮሞ ህዝብ ያ ኦሮሚያ ነጻ ስትቆም ነው ያ ከነህዝብ ጋራ ማዘዛለ ግን ዛሬ ያ አይደለም ያለው ጉዳይ የኦሮሞ ዘር ጥላቻ በሁሉም በኩል በሁሉም አቅጣጫ የቦታ ተሰክቶበታል ማለት ነው የኦሮሞ ህዝብ አሁንም ደጋግሜ እንደ እናት እንደ እህት እንደ ሁሉም ነገር እንደ ታጋይ ሆኜ ሲኬን የምለምናቸው ኦርጋናችን ዘራችን ሊያጠፉ ነው ስለዚህ በአላህ ይጃቸዋለሁ በወደቁት ወገኖቻችን ይጃቸዋለሁ አገራችንን እናድን ብሔራችን ሰባኸኛ እናድን የኦሮሞ ምትባል ቃል ነጠፋ ነው እዚህ ላይ ዘመቻችን ብናረግ በአንድ ቀን ጥላት በአንድ ሰከንድ ጥላት ሀገራችን ይወጣል ዛሬ እስካሁን ያቆየው ይሄ ትግል ከተጀመረ የኛ አፍ ከመነጋገር ነው ስለዚህ ኃይል አንድነት ኃይል ነውና ሁላችንም አላማችን ይዘን አገር ቤት ስንሄድ የፈለገውን ህዝባችንን ብሔርነታችንን ሰበጉዳ ሐነታኔ ልናድን እንችላለን ማለት ነው ስለዚህ ስድብ ቆሞ ተተቃቆሞ ላለቁት ቤተሰቦቻችን ትግል እነሱን ቀብረን የቆሰለብንን እናድን ዛሬ በእራብ አንቢባ ኩሬራ ነው ኩሬራ በዚህ ላይ ውጊያ በዚህ ላይ የባህር መሄጃቸው የከሉም የአሳ ተራት ያ ሁሉ ያመጣው ባርነት ነው ይሄንንም የሚያባላን ባርነት ነው የቆየብን ባርነት ነው
ሰው የሚበሳጨው ግን በትግል ነው ውስጥ ከውስጡ ምን ወጣ ብዬ ነው ማለት ነው መልካም አስሊ እንግዲህ ዛሬ አንቺን ያቀረብኩት አድማጮች ረጅም ጊዜ ሆነዋታል ሰምተናት አናቅም ድምጿንም ሰምተን አናቅም አለች ወይ የሚል ነገር ስላቀረቡ ለአድማጮቼ እስኪ ድምጽሽን ላሰማ በሚል ነው አንቺን የጋበዝኩት አስሊ በመጨረሻ ከተመክሮሽ ከህይወትሽ የኦሮሞ ህዝብ ምንድነው መማር ያለበት የምታስተላልፊው መልእክት ካለም እድሉ ልስጥሽና እንሰነባበታለን እሺ ቆንጆ ያለኝ ሐሳብ ከሁሉም በላይ የሚያሳዝነኝ ስልክ ልዝጋ እንዳዘጋው Kizu kai Oto bani jiru የተከበራችሁ አድማጮቻችን አስሊ ከመስመር ወጣለች እሷን እስከማገኝ ድረስ በአዲሱ ዜማ ወይም ተወዳጁ ድምጻዊ ሽመልስ አባቡ ዜማው አየር ላይ አለ አስሊን እየተመለሻለሁ አድማጮች ከአስሊ ጋራ ቆይታ እናርግ እኔ ከሁሉም በላይ እኔ በህይወቴ እያለው መሃል ፍንፍኔ ላይ ኦሮሚያ የምትባል ድምጽ ሰማለሁ ብዬ አይቼም ሰምቼ መላቅም ትግል አንዴ ድል ነው አንዴ የሚያሳዝን ነገር ታያለ ስለዚህ የሚታገሉት ቀይሮች ትግስት ምስጥራቸው የፈለገ ሰው ጋር ምስጥር የለም እኛ ለውነት አላማ ነው የምንዋጋው ማለት ነው ስለዚህ ምስጥራቸውን ማን እንደሆነ ኮንታክት ማድረግ አለባቸው መያዝ አለባቸው ሁለተኛ ደግሞ ትግል ማለት ጥንካሬ ነው ችግር ማለት ራሱ ጥንካሬን ይሰጣል የታጋይ ምልክት ነው ችግር ራሱ ጥንካሬ ነው ለታጋይ ማለት ነው እና ተስፋ ካለ መቁረጥ ተስፋ ከቆረን የኦሮሞ ህዝብ ዛሬ ትጥቅ አይደለም የወገን ትጥቅ ነው ሰው የሚፈልገው የአይምሮ ትጥቅ ነው የሚበልጠው እኔ ባርነት ስር ነኝ ብሎ ቀንበሩ ወርውሮ ተጮኸ ሰንብቷል ስለዚህ ታጋይ ወርቃል ትግል ይጠነከር ትግል ይፋፋማል ይሄን መንገር ፈልጋለሁ ሁለተኛ መጨረሻ ላይ ሐሳብ የሚያሳዝነኝ ነገር እሬቻ ለኔ ምን ብዬ ልንገር ከታገልኩት ትግል በእድሜ ካየሁት ሰው 700 ይላል የኦሮሞ ከሁሉ 3 ሚሊዮን 4 ሚሊዮን ወጥቶ 700 ሰው ሊያልቅ አይችልም የኛ ሰው ግምቱን ልናቃንችል 700 ሰው ብለን መደምደም የለብንም ያለቁትን አናቅም አይቅ ውስጥ የገቡትን አናቅም ደግሞ እስታሁን በቤተሰብ ሬሳውን እንኳን ምኑን እንኳን ያላገኙት አሉ የኛ ሰው 700 ሰው ብቻ አይደለም ያለቀው እና ለነሱ ከኔ ጋራ ሐዘኔን እናት ወልዳለች ግን ምን እንደሆነ አላውቅም ከኔ ማይለይ ሐዘን ነው ያንቀን በእርሜ ሰያ ሁሉ በሄሊኮፕተር ያለቀበት ያየሁት እና ጥላት ኦሮሞ ወተት ይሰጣል ሲሉ ደግ መሰላቸው ኦሮሞ ልቡ ላይ ደም እየፈሰሰ ነው
ማን በሄሊኮፕተር ገሎ ነው ድንጋዩን የሚያረገው ማለላ ታለል ነው ከታሪክ ሊወጡ ነው ቀለምቆ ራያን harmobulan alole asaddasut tibelfochna yetibelfoቹሽ እኛ የደንጋይ ጉጉት የለብንም የነጻነት ጉጉት ያባታችን ሀገር ላይ ለቀው እንዲሄዱ ነው ኦሮሞ ደግሞ በዚህ አይታለልም ያ ሐውልት ላይ ምን ብሎ ነው የሚጻፈው ትበለፍ ነጨረሰው የሚሉት ምንድነው በድንገት ያለቁት በድንገት አላለቁ ሄሊኮፕተር ሲነሳ እንደዛ ታርከፈከፍላ ድንገት ነው እንዴት ውሸት በሬ እጃ ወለደን ነው የሚያወሩት ዱሮ ውሸት ነው ምናቸው ከመጡት ውሸት ነው የውሸት ፊልም ነው ለመዱት በሰው ያልሰራው አንተ ሰራህ ብለው ስንት የሚያውቁት በእስር ቤት የሚያቃጥሉት ራሳቸው ሰርተው እና ይሄ ዓለም ያየው የኦሮሞ ህዝብ የኦሮሞ ወጣቶች የኦሮሞ ቄሮች እናቶች በዚህ አይደለም የኛ ጉማ የሚወጣው በነጻነታችን ነው ይሄ ውሸት ነው እኛ የድንጋይ አይደለም እኛ ነጻነታችን ስናገኝ የአባታችን እናታችን አገር በወርቅ ነው የነሱ ሐውልት የሚቋቋመው ከመቀሌ አምጥቶ አይደለም ድንጋይ የሚያቆም እና በጣም ያሳዘነ ይሄ ነው በርቱ ከናንተው ጋራ ነኝ በሐሳብም በምንም ከናንተው ጋራ ነኝ ጸሎቴ ምን ጊዜም ከናንተ አይለይም በሐሳብም በሁሉም እናንተ ጎን ነኝ የመጨረሻዬ ቃል የምናገረው አንድ ቀን ከናንተ ጋራ መጥቼ ልካፈል እችላለሁ በርቱ ታጋይ ወርቃል ትግራይ ወርቅም እንጂ ፈናን ተቀይሮ ጀባዳው መተሮሞ ኢድ ሙባረክ መተ ሙስሊማው እንዳኑ ወረገድ ደረጀስተን ጀባዳነ ሰለኝ ገለቶም አዩ አስሊ ኦሮሞ ከሰይፈ ነበልባል ራዲዮ ጋራ ስለነበረን ቆይታ ወይም ስለነበረሽ ቆይታ ባድማጮች ስም ደግሜ አመሰግናለሁ እግዚአብሔር ይስጥልኝ ወደፊት እንዳስፈላጊነቱ ደግመን እናቀርብሻለን አስሊ ገለቶም ተወዳጁ አመሰግናለሁ ተወዳጁ ድምጻዊ ሽመልስ ባቡ ለሰይፈ ነበልባል ራዲዮ ዝግጅት ክፍል አዲሱን ዜማ ልኮልናል ይሄው አየር ላይ ያለ ይመቻቹ ላኪያ ባጋራ ጀሪቦሩ ገላ ዲስድቢናራት ይኑማ ከበረ sitti marselaminku esa ba che senta signachu de makeroko sitti marse keroko sinamana keroko namagarati ati halagana manini halagana magana arka keranyate kenju maradu ge harasa sawadi te kawe daronga adite jarri kasada gurba kero keresa jaba kai wal kakasi sammi ke sumakaba gumalami basi ai ya maguma basumale namaguma nyatun tanganu yakobo ko ai wala namalami yadumale isalami nyatun tanganu yakobo ko ai wala ayo ware gamrokati galmanige nyakero ko ai wala wali gala nala galu gabro fata arkan kniya jabe kiya Gabarra loli lola ayo mi dina gabarra numa kamuri tibabana ayo mi dina gabarra tafal manne bili sabana ayo mi dina gabarra rona la galu tiamate ayo mi dina gabarra danne lolu ne
Sine bulu dadam neroro Dini lambi kola fayau Nu chalise kamana tau Randu efkuma kanjiru basa Kira kadu kaira sasa Kuma jirtu walitti dami Na kombisi mira garmami Jabadu jajabe Jabadu jajabe Jabadu jajabe Me jabadu jajabe kore kiya Jabadu jajabe subhimiya Me jabadu jajabe kero kiya Kai tol ka kasi jajabe subhimiya Me jabadu jajabe kero kiya Kai tol ka kasi jajabe kero kiya Me jabadu jajabe kero kiya Kai tol ka kasi jajabe subhimiya Jabelo de que romarse sangalti adu siradin tegalti como ki ago nololu rebetuma irgangalu ke nyabaran da maksu nyabarana milki lapsu nyabarana inalulu nyabarana irgangalu nyabarana munegalu nyabarana ajingalu nyabarana mabaranu 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 Kilashi gota kabata seni doli mahone silabata eborira darbata seni doli mahone silabata kachana gota kabata seni doli mahone silabata shukutini ratinata seni doli mahone silabata shimala kero kabata seni doli mahone silabata kabaki bani timarsi seni doli mahone silabata badi awal dan maksi seni doli mahone silabata mahone silabata mahone የወያኔን ስርዓት ዙሪያም ኢትዮጵያ ውስጥ ያሉትን ህብረተሰቦች እየበጠበጠ ሲያሰኘው መሬታቸውን እየሰረቀ ታላቂቷን ትግራይ ለመገንባት ደፋም ቀና ያለ ይገኛል። ጎንደርን ሸርሽሮም ከትግራይ ጋር ለማጋጠም ጎንደርን አጨማልቆ ትግራይን ትልቅ ለማድረግ እየተነሳ ህዋት ዛሬም መሬት መስረቁን አላቆመም። ይበረታከኛ ኩማሰበቆቲ ሚሳን ታታቶ ጀራናማዶ በኢትዮጵያ ታሪክ ውስጥ ተራራ የሰረቀ መሪ ወይም ስርዓት ቢኖር ህዋት ነው። ራስ ዳሽንን ትግራይ ውስጥ እንደሚገኝ አድርጎም መጽሐፍ አሳትሞም ትውልድ እንዲማር ያደረገ ጨካኝ ውሸታም መሪዎች ወይም ስርዓት ቢኖር ህዋት ነው። falafutani arrengatina ittin duftani aditti makadenya fula shimalana fufi በኦሮሚያ ክልል ሐረርጌን ለሶማሌ ሰጥቶም ሰላም አግኝቶም ለመኖር ያሰበው ህዋት ዛሬም የሶማሌ ልዩ ፖሊሶች ገብተው የኦሮሞ ገበሬዎችን እየደበደቡ እያሰቃዩ ይገኛሉ። የኦሮሞ ህዝብ እንዴት ከዚህ ላይ ሊወጣ ወይም ራሱን እንዴት ይከላከል ይሆን? ሰላም
ጤና ይስጥልኝ እንደምንላችኋል እየተከበራችሁ አድማጮቻችን ዛሬ እንግዳለኝ እንግዳዬ ሜጀር አበበ ገብረ ማርያም ይሆናሉ ከሳቸው ጋር የማደርገውን ውይይት እንድትከታተሉ ጋብዛለሁ በቀጥታ በሳተላይት በአገር ቤት የምትከታተሉን የአድማጮቻችን ይህ ሰይፈ ነበልባል ነው መልካም ቆይታ የጀመርኩት ዜማ ፍጻሜ ላደርስና እንግዳዬን ይዤ እመለሳለሁ አርካርካ ገነ ብርብነን ታቱ ዮምለ መቀሌ ሱልጣን ታቱ ለለ መቀሌ ቡራዩ ታቱ ለለ መቀሌ ጀራናማሉ ሲናነጋ ፈሲናነጋ Asasuya do mautal kubungalage Asasuya do mautal kubungalage Salale rana tiugai kubungalage Turibuba na tiugai kubungalage Antale rana tiugai kubungalage Walagara na tiugai kubungalage Ambububa na tiugai kubungalage Sapatara na tiugai kubungalage Tigar pundan kan kapu kabenya sabaponya tevite kabenya sabaponya tevite uraya sabarendira tigar pundan kapu dangalite kabenya sabaponya tevite uraya sabarendira urafite urakananje nikaputana mana jabe putana ani ho putana ani ho Tanaman, and Tanaman, and Tanaman. Pate Atum Bilis, Gabro Fata, Sabinike, Yagabro Sabinike, Chinalu, Cerebu Samale, Mokorbu Samale, Yabao, Nagatayodu Amari, Chinalu, Cerebu Samale, Mokorbu Samale, Yabao, Nagatayodu Amari, Alapuya Mukakaji. Darke resorum, babaru residal, jabe ke residal, ጆሮም አይሰማ የለውም መቼም እኛም ከቁጥጥራችን ስር አልወጣም ይሄንን የሚያራግቡት ተልኮ ያላቸው በውጪ ያሉ ዳስፖራዎች ናቸው ይላሉ የኦሮሚያ ክልል ፕሬዝዳንት የሶማሌ ግጭት አሁንም ቢሆን ከኦሮሚያ ክልል ቁጥጥር ስር አልወጣም አንዳንድ አሸባሪዎች ሆም ብለው እየተነሰሱት ነው ሲሉም ተናግረዋል የኦሮሚያ ክልል ፕሬዝዳንት እውነት ይሆን እንግዲህ ሜጀር አበበ ገብረ ማርያም ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ሜጀር እኔም በጣም አመሰግናለሁ ኢዮብ ለዚህ ጥያቄ ስለቀረብከኝ መልካም ሜጀር እንግዲህ ወደ ውይይታችን በቀጥታ እንገባለን እንደው በተለይ በአሁኑ ወቅት ሀገሪቷን እያስተዳደረ ያለው ወያኔ በተለያዩ ኢትዮጵያ ክፍሎች መሬት በመቆራረስ ታላቂቷን ትግራይ ለመገንባት እየጣረ ይገኛል በተለይ በጎንደር አካባቢ ያሉትን ጎንደርን የአማራውን ክልል ቆርሶ ከሱዳን ጋራ ወደ በማመቸት ወደብ የትግራይና የሱዳንን ወደብ አበጅቶ ለእንትን ለንግድን ለማፋፋም ወይም የታላቂቷን ትግራይ የመገንባት ሂደት ላይ ይገኛል ህዋት ከእንደዛ አይነት ድርጊት ልናስቆጥበው ወይም እጁ ልንቆርጠው የምንችለው በምን መልኩ ነው ህዝቦች ምን ማድረግ አለባቸው ይላሉ በርግጥ ኢዮብ ህዝብ ማዕበል ነው ማዕበልን የሚቋቋም ኃይል የለም በፍጹም በዚህ ዓለም ላይ ህዝብ ከተነሳ እነሱ ያዙት መሳሪያ ምንም ሊያደርግ አይችልም ምንም ለጊዜው ጥቂት ሰው ለመግደል ይችላሉ ከዛ በኋላ ግን በህዝብ ጉልበት የሚንበረከኩ ነገሮች ናቸው እነዚህ ወያኔዎች በተለይ ምንም አይነት እንትን የሌላቸው ሽፍቶች ናቸው መሪ በመንግስት እንኳን ሊባሉ የሚችሉ አይደሉም
የህዝብ አመጽ በብዙ ቦታ ታይቷል። ለምሳሌ ሌላው ይቅርና እንደ ፖላንድ አይነቱን ብናነሳ ሞስኮ ራሱ ጎርባቾቭ ፕሮስኮቭ ያለ በሚያወራበት ሰዓት ህዝብ ተነስቶ ነው እሱ ያሰለፈው ታንክ ላይ ወጥቶ እሱን ለማውረድ የቻለው። ፒኖቼን ለማንሳት ይቻላል። ህዝብ ነው ያወረደው፣ መሳሪያ ታጥቆ ሳይሆን በጉልበት በኃይል ሰልፍ በመውጣት አንዳንድ ድርጅትን በማጥፋት ከዛ በኋላ በቃ መንግስት ተንበረከከ። ህዝቡ መንግስት ይዞ ለማስተዳደር በቃ በኢትዮጵያም ውስጥ ከዚህ አይነት የተለየ ስራ ሊሰራ አይችልም። ህዝብ ተነስቶ አመፀ፣ ሰልፍ ወጣ፣ በጥይት ተደበደበ፣ ታሰረ፣ ከሀገር ተባረረ። ነገር ግን አሁን የሚያደርገው ደግሞ ሁለተኛው ዙር አመጽ ነው። አመጹ ምንድነው? ጠመንጃ ይዞ ብቻ ሳይሆን ክብሪት ይዞ ብዙ ነገር ለማውደም ይችላል። አሁን እነሱ ኢንቨስተር እያሉ ከየሀገሩ የሚጋብዙ ሰዎች ኢንቨስተሮች አይደሉም። these are invaders፣ ወራሪዎች ናቸው። ወያኔ በጠመንጃ ኃይል አገሪቷን ሲወር እሱ ደግሞ በገንዘብ ኃይል መጥተው የሚደግፉትን ወራሪዎች እየጋበዘ ነው አገሪቷን እየበዘበዘ ያለው። ህንድ፣ ተርኪ፣ ሳውዲ አረቢያ እነሱ ህዝባችን እዛ እየተራበ በገንዘባቸው ኃይል አገር ውስጥ የህዝቡን የእርሻ መሬት ቀምተው ሰብሉን ሰብስበው ወደ ሀገራቸው ወስደው ህዝባቸውን ሲመግቡ ህዝቡ ዝም ብሎ ማየት አይገባውም። የህዝብ አመጽ አንድን መንግስት ጊዜ አይሰጠውም። ግን ምንድነው ሀገራችን ውስጥ ህዝቡን እየለያዩ ኦሮሞ ተነስቶ ሊያጠፋ ነው፣ አማራ እንደዚህ ሊያረግ ነው እያሉ ህዝቡን እየከፋፈሉ እነሱ በዚህ መካከል የመኖር እድል አግኝተዋል። አሁን ግን ይህ ሁሉ በህዝብ ዘንድ የታወቀ ስለሆነ ህዝቡ በአንድነት ተነስቶ ማመጽ ይኖርበታል። በዛን ጊዜ ወያኔ ይንበረከካል። እንደው ሜጀር ከዚህ ጋር አያይዘው እንዲመልሱልኝ አሁን አንድ ቁልፍ ነገር ያነሱት ነገር አለ። ህዋት ህዝቦችን በመከፋፈል ከሌ ብሔር ሊበላህ ነው፣ ከሌ እንዲ ሊያረገ ነው፣ ኦሮሞ ጋር ሄድና አማራው ነፍጠኛው መጣብህ፣ ኦሮሞ አማራው ጋር ሄድና ደግሞ ሊገነጥልህ ነው ይሄ ኦሮሞ የሚል ነገር። ህዝቦች መተማመን እንዲኖር ምን መደረግ አለበት? ህዝቦች ምን ማድረግ አለባቸው? በውስጣቸው በመካከላቸው መተማመን እንዲያድግ እንዲጎለብት ምን አይነት ስራ መሰራት አለበት ይላሉ? ለዚህ እንግዲህ የጠላት ፕሮፓጋንዳን የሚቋቋም ጥሩ ህዝብን የሚያስተምር ፕሮፓጋንዳ በየቦታው በየጎሳው መነገር አለበት። እነሱ ቀጥሮ በየቦታው በተለይ በዲያስፖራ ውስጥ እንዴት አድርገው አንዱን ጎሳ ሲያዋርዱ፣ አንዱን ሲያሰድቡ፣ አማራውን ሲያሰድቡ፣ ኦሮሞውን ሲያሰድቡ በጠቅላላው የሚያደርጉት ፕሮፓጋንዳ በአገር ውስጥ ብቻ ሳይሆን በውጭም በገንዘባቸው ተቋቁመው ህዝብን የሚበታትን ነገር ነው። ለዚህ ፕሮፓጋንዳ ደግሞ ሚዲያዎችም ሌሎችም ደግሞ ምሁራኖች ይህ እነሱ የሚያደርጉት ፕሮፓጋንዳ ውሸት መሆኑን ለህዝቡ መንገርና ህዝቡን ማስተማር ያስፈልጋል። ይህ ከሆነ ግን እነዚህ ሰዎች ጊዜ ሊኖራቸው አይችልም። አሁንም በጣም ተዳክመው እርስ በራሳቸው እንኳን አንተ ለምን እንዲያረክ አንተ ለምን እንዲሆንክ በማለት እየተጣሉ መሆኑ ይሰማል። ስለዚህ በሚዲያም ሆነ በምሁራኖች ኃይል በምሁራኖች ብዙ አይነት ፕሮፓጋንዳ ውሸት እነሱ የሚያደርጉትን ውሸት የሚያጋልጥ መነገር አለበት ነው ማለት። መልካም ሜጀር እንግዲህ በተለይ አሁን ደግሞ በኦሮሚያ ክልል ወይም በሐረር አካባቢ መሬት ቆርሶ ለሶማሌ በመስጠት የሶማሌ ልዩ ኃይል ፖሊሶች ወደ ሐረር ከተማ በመግባት የገበሬውን እያንገላቱ እየደበደቡ ውጊያም ከፍተውባቸው ይገኛሉ። እንደውም ይከላከልልናል የራሳችን ወገን ነው የራሳችን መከላከያ ሰራዊት ነው ያሉት የፌደራል ሰራዊት ከሶማሌ ጋር በማበር ህዝብን እየቀጠቀጠ
ይገኛል የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ይሄ ከኦሮሚያ ክልል ወይም ከኦሮሚያ መንግስት ቁጥጥር ስር አልወጣም አንዳንድ ተልኮ ያላቸው ናቸው የሚያራግቡት ሰላም አለ እስከማለት ደርሰዋል እውነት ኦፒዶ ይሄን ማስቆም ይችላል ከጀርባው ያለው ምንድነው ይሉኛል እንዴት አዩት ኦፒዲዮ የነሱ መሳሪያ ነው የነሱ ፕሮፓጋንዳ አስተላላፊ ነው በተለይ ይሄ ለማ መገርሳ የሚባለው ሰውዬ አፉን አለስልሶ ህዝብን ለማዘናጋት የሚያደርገው ጥረት ቀላል አይደለም 26 አመት ሙሉ በወያኔ ካቢኔ ውስጥ የሰለጠነና በጣም በተራቀቀ መንገድ እሱን አሰልጥኖ ወደ ህዝቡ በማውጣት ህዝቡን እንዲያዘናጋና አንዳንድ ነገር ያሳየ እየተሳደበ ወያኔን እንደፈለገ ተናግሮ ህዝቡን የሚያሳምንበት ልሳን ነው ያለው ህዝቡ ይሄንን መስማት የለበትም በየሐረር ህዝብ እየጮኸ ነው ይኸውና እየተገደልን ነው መሬታችንን እየተወረስን ነው ድረሱልን እያለ ለኦሮሞ ህዝብ ጥሪ ያደረገ ነው የኦሮሞ ህዝብ በአካባቢ ያሉት በመሳሪያም ሆነ መሳሪያ ያላቸው በመሳሪያ ስንቅ ያላቸው በስንቅ ያንን ህዝብ መርዳት አለበት በተለይ ዲያስፖራው ዝም ብሎ ብቻ መስማት ሳይሆን የዚህን ህዝብ ጥሪ የሚሰማበት አንድ ድርጅት መኖር አለበት ያለውን የሌለውን አዋጥቶ ለዛ ለህዝብ ማድረስ ገንዘብ ከተላከ ያ ህዝብ መሳሪያ መግዛት ይችላል ስንቁንም መሰነቅ ይችላል የኦሮሞ ህዝብ በእውነቱ የኦጋዴንን ጠላት ብቻ ሳይሆን ከተባበረ ኢስት አፍሪካ ውስጥ ያለውን ማንም ሰው ሊቋቋመው አይችልም ህዝቡ ህብረት ያስፈልገዋል ዲያስፖራው ደግሞ እርዳታ ማቅረብ ያስፈልጋል እና በተቻለ መጠን በአስቸኳይ ለዚህ ህዝብ የሚደርስ አንድ አይነት ድርጅት መኖር አለበት ነው ማለት በኦሮሚያ ክልል ውስጥ በተለያዩ ለምሳሌ ባለፈው አመት የፊንፊኔ ልዩ ኦሮሚያ ልዩ ዞኖች ላይ የማስተር ፕላን በታወጀበት ሰዓት በዙሪያው ያሉ የተለያየ አካባቢ የኦሮሞ ተወላጆች ፊንፊኔን ኬኛ ቡራዩን ኬኛ ሲል የነበረው የኦሮሞ ተወላጅ በአሁኑ ወቅት የወገኖቹን ጥሪ ማድመጥ እንዴት ተሳነው ለምንስ ዝምታ መረጠ የሐረሪ ወይም የሐረር አካባቢ ያለው መሬት የኦሮሞ ምድር ነው እዚህ ጋም ያለው የኦሮሞ ምድር ነው የኦሮሞ ህዝብ ዝምታ መርጧል የሚሉ ወገኖች አሉ በመሃል እንደው የተፈጠረ ምናልባት በሶሻል ሚዲያ ላይ የሚራገበው ፕሮፓጋንዳ የተለያየ ነገሮች ይሄንን የኦሮሞ ህዝብ ከፍሏል ማለት ይቻላል ነው ሜጀር በርግጥ እዚህ ራሱ በዲያስፖራ የኦሮሞ ህዝብ በልዩ ልዩ አቋም ላይ ያተኮረ አንዳንድ ያልሆነ ነገር በማድረግ ህዝቡን ትንሽ ወደ ኋላ የጎተተና ያዘናጋ ይመስለኛል እኔ እና ህዝቡ እዛ ሀገር ቤት ውስጥ እንደዚህ አይነት ትግልና ተጋድሎ ላይ ያለ እዚህ አካባቢ የአመራር ድርጅት ለማቋቋም መሯሯጥ ይሄ በኔ በኩል እንደው ትልቅ ስህተት ነው ብዬ ነው ማለት ያንን ህዝብ ባለበት መርዳትና ያንን ህዝብ ማበረታታት እንጂ እዚህ ወደፊት የአመራር ድርጅት አቋቁመን አንድ ነገር እንሰራለን ብሎ ህዝብን ማዘናጋት ትክክል አይደለም ይሄ ህዝብን ትንሽ ያንን ተፋፋመውን ኃይል መንፈስ ትንሽ የቀነሰ ይመስልኛል አሁንም ቢሆን ከዚህ አይነት ነገር ህዝቡ ተወግዶ አንድነቱን መስርቶ ያንን ህዝብ ባለበት ቦታ መርዳቱ በጣም ጠቃሚ መስሎ ነው የሚታየኝ እና ይሄ ሳይሆን አይቀርም ብዬ ነው የምገምተው ነኝ ሜጀር እስኪ በዚህ ዜማ አረፍት እናርግና ወደ ሌላው ጥያቄ እመለሳለሁ
መልካም ቆይታ ሜጀር
ስለ ዜማው ከልብና መሰግናለን አርቲስቶቻችን ቆንጆ ዜማ እየለቀቁ ይገኛሉ የኦሮሞ ህዝብን የሚያነቃቃ ወደ ትግል የሚያስገባ ዜማዎች ወጣቱ እየለቀቀ ይገኛል ሜጀር አበበ እንግዲህ በሬቻ ወቅት በርካታ የኦሮሞ ልጆች በወያኔ ተገለዋል እንግዲህ የኦሮሚያው ክልል ፕሬዝዳንት ሐውልት አስቆመው ሲመርቁ ነበር እኚሁ የኦሮሚያ ክልል ፕሬዝዳንት ደጋግመው ሲገልጹት የነበረው በዛ ወቅት በድንገት በተከሰተው ይያሉ ነው ድንገት በተከሰተው በተፈጠረው የመረጋገጥ ላለቁት ወገኖች የሐውልት እንደቆመ ገልጸዋል እንደው ሐውልቱ አስፈላጊ ነው ልጅ የሞተባት እናት የምትፈልገው ሐውልት ነው ወይስ እንደው ፍትህ ይሆን እንዴት አዩት የሐውልቱን ጉዳይ የዚህ ፕሬዝዳንት አገላለጽ በስተት ለሞቱት ተረጋግጠው ለሞቱት ማለት እንደው ታሪክ ራሱ መድገም አይሆንም ጎበና ቆሞ ልጆችን ሲያስገድል ሲያስቆርጥ ነበር እኚህም ሰው ደግሞ አሁንም ቆመው የኦሮሞ ልጆችን እያስገደሉ ይገኛሉ ታሪክ ደገመ ማለት አይሆንም በጣም የሚያሳዝንና የሚገርም ነገር ነው በእውነቱ ይህ ሐውልት በመሰራቱን በአማርኛ ምን እንደሚባል አላውቅም እንጂ በኦሮሚኛ ጎዳንዴ ሰረት መዳደበሉ ጀደማ ስለዚህ ይህ እነዚህ ሰዎች የሚያደርጉት የኦሮሞን ህዝብ በዛ አይነት ሁኔታ ጨርሰው በኦሮሞ ህዝብ በአላይ ታንክ ተሰልፎ ሄሊኮፕተር ከላይ ሆኖ ወታደሩ ማሽንጋን ይዞ ህዝቡን እንደዛ ሲጠርግ በድንገት የተደረገ ድንገተኛ ማለታቸው ራሱ እንደገና ትልቅ ስድብና ለኦሮሞ ህዝብ ውርደት ነው የኦሮሞ ህዝብ በተቻለ መጠን ተባብሮ ያ ሐውልት ከዛ እንዲፈርስ ማድረግ ያስፈልጋል ማፍረስ እንኳን የማይችሉ ከሆነ ከማንኛውም የበለጠ በዚህ ሐውልት ስራ ላይ የተሰማሩ ሰዎችን ማውገዝና በኦሮሞ ስም ኦሮሞ ፊት ቆሞ እንዳይናገሩ ማድረግ ያስፈልጋል በተለይ ይሄ ለማ መገርሳ የሚባለው አንድ ምሁር እንዳለው ለማ ነቀርሳ ነው የሚለው ሁለቱም የኦሮሞ ህዝብ ነቀርሳ ነው እሱ አፉን አለስልሶ በዛ አይነት አንደበት እየተናገረ ህዝብን በታንክ በአውሮፕላን በሄሊኮፕተርና በማሽንጋን ደብድቦ ድንገተኛ በድንገት የተደረገ ብሎ ያንን ሐውልት እንደገና ማቋቋም የኦሮሞን ህዝብ መስደብ ነው በእውነቱ እነሱ ለሌላው ዓለም ግን ልክ ለህዝብ የቆሙ መስለው ለመታየት ያደረጉት ሲሆን ለኛ ግን ትልቅ ስድብና ትልቅ ውርደት ነው የምለው እኔ በውጪ በተለይ በውጪ ያሉት የኦፒዶ ልጆች ይሄንን አቶ እርሶ አሁን አቶ ለማ መገርሳን አንድ ምሁር እንደተናገረው የኦሮሞ ነቀርሳ ብለዋል ነው ያሉት በውጪ ያሉት የኦሮሞ ተወላጆች አንዳንዱ የኦፒዶ ስርዓት ደጋፊዎች በአገር ቤት ኢንቨስተር የሆኑት የሚገልጹት አገላለጽ አለ ካለፉት የኦሮሚያ ክልል ፕሬዝዳንቶች እኚህ ልዩ ናቸው ሰቦኑማ ወይም ሲናገሩ ለኦሮሞ ህዝብ የቆሙ ህይወታቸውን የሰጡ አልፎ ተርፎ ኦሮሚያ ክልል ውስጥ ልጆች እንደፈለጉ እንዲናገሩ ያደረጉ እንደሆኑ ይገለጻል ግራ የሚያጋባው ውስጥም ያለው ኦፒዶ ይሄንን ያወራል ውጭ ያለው ኦፒዶ ይሄንን ያወራል ከእንደነዚህ አይነቶች ኦፒዶች የኦሮሞ ልጆች በተለይ እንታገላለን ህይወታችን መስዋዕትነት እንከፍላለን የሚሉት ራሳቸው ውዥንብር እየተፈጠረባቸው ይገኛል ምን ይሉኛል ይሄ መወናበድ እንዳይኖር የኦሮሞ ልጆች ምን ይላሉ በሁለት ቢላ የሚበሉትን ምን ይሉኛል ሜጀር አንድ የኦነግ ደጋፊ ነኝ የሚሉ አገር ቤት ኢንቨስተር ሆነው መተው እዚህ ሰላማዊ ሰልፍ ሲጠራ ወይም የሆነ ነገር ሲደረግ ጥግ የሚሄዱ ሰዎች አሉ ላያቸው የኦነግ ካባ ነው ውስጣቸው የኦፒዶች ናቸው እነዚህ ሰዎች ለወዳቸው ያደሩ ሰዎች ናቸው በተክላላው እና እዚህ ይኑሩ እንጂ አገር ቤት የወያኔን ትርፍራፊ አንዳንድ
ቦታ እየተሰጣቸው ያቺን ቦታ እንደሚቀሙ እየመሰላቸው አንድ ለውጥ ቢመጣ ያቺን ቦታ የሚቀሙ እየመሰላቸው የሚለፈልፉ ሰዎች ናቸው። የሚያሳዝነው ግን አንድ ምሁር ስለ ኦሮሞ እስካሁን ድረስ ብዙ ነገር ሲጽፍና ሲናገር የነበረ እኔ ስሙን ማንሳት አልፈልግም። አሁን ባለፈው ቀን ወያኔን መደገፍ አለኝ ኦፒዲዮ መደገፍ አለብን ለማ መገርሳ ለኦሮሞ የሚሰራ ሰው ስለሆነ መደገፍ አለበት ብሎ በመናገሩ በጣም ነው ያዘንኩት። ያ ሰው ስንት ጊዜ ስለ ኦሮሞ ተናግሯል፣ ሚዲያ ላይ ቀርቦ ስንት ጊዜም ደግሞ ብዙ ነገር ጽፏል። ሐሳቡን ምን እንዳስለወጠው ግን እግዚአብሔር ያውቅ። ይሄንን በጣም ነው ማዝነው ነው። እነዚህ ሚዲያ ማነው በሚዲያ ላይ የወጡ የሚናገሩት ዲያስፖራዎች አንዳንድ ማሳና አንዳንድ ቤት መስሪያ ቦታ ስለተሰጣቸው ህልማቸውና እንትናቸው በተክላላው ስለሱ እንጂ ስለህዝቡ አይደለም። የኦሮሞ ህዝብ እንደዚህ እየተጨፈጨፈ እንደዚህ እየተገደለ እየተሰደደ አካገሩ ለቆ እንዲሄድ እየተደረገ እንደገና ኦፒዲዮ እንዲህ አይነቱን መጥፎ ነገር የሚሰራ ድርጅት እንደግፍ ማለት ይሄ እንደው ከአእምሮ ውጪ መሆን ነው እንዴ? ገንዘብ ብቻ አይደለም እኮ ንብረት ብቻ አይደለም። የኢትዮጵያ የኦሮሞ ህዝብ ምን አይነት ስቃይ እንደደረሰበት እንዴት መብቱን እንደተገፈፈ አገሩን እንደተነጠቀ ትንሽ ዞር አድርገው ራሳቸውን ቢያስቡ በጣም ጥሩ ይመስለኛል። መልካም ሜጀር አበበ፣ እስኪ ወደ ኦሮሞ ህዝብ ትግል እንግባ። የኦሮሞ ህዝብ ትግል ከምን ደረሰ ይላሉ? ብዙ ጊዜ የኦሮሞ ህዝብ አሁን ያለበት ውርደት ውስጥ ነው። ከዚህ ውርደት መውጣት ያለበት የኦሮሞ ህዝብ መታጠቅ አለበት፣ እንዲህ መሆን አለበት የሚባል ነገር አለ። እንደ ሜጀር አበበ በስርዓት ባለፉት በኦነግ ውስጥ እንዳለፉ የውትድርና ወይም የማታገል ልምድ እንዳሉት የኦሮሞ ህዝብ ትግል ከምን ደረሰ? የኦሮሞ ህዝብ ለውጤት ራሱ ማስከበር ራሱ ነፃ ለማውጣት ለምን አቃተው? ምክንያቱ ምን ይሆን? እኔ ምክንያት ነው ብዬ የማስበው ብዙውን ጊዜ ለኦሮሞ ህዝብ ቆመናል፣ ተደራጅተናል። የኦሮሞ ህዝብ ኃይል የኦሮሞ ህዝብ ጉልበት ነን ብሎ በሚዲያም ሆነ በወረቀት በመበተን የህዝቡን መንፈስ የሚያዘናጉ ናቸው። እነዚህ ድርጅቶች ናቸው የኦሮሞን ህዝብ በአንድነት ኃይሉን አስተባብሮ እንዲነሳ እንዳይሆን የሚያደርጉት። በውስጥ ሲየሉም በውጪ ተቀምጠው የኦሮሞ ህዝብ ጋሻ የኦሮሞ ህዝብ ኃይል ነን እያሉ ነው የሚናገሩት እስካሁንም ድረስ። እነዚህ ሰዎች በጣም 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 አዘናጊ ድርጅቶች ናቸው። ለኦሮሞ ህዝብ አልቆሙም። ከኦሮሞ ህዝብ ጋር መስዋዕት አልሆኑ። ህዝቡ ደግሞ መስዋዕትነት ይፈልግበታል። ከውጪ ምንም መጠበቅ የለበትም። ባለፈውም ጊዜ በዚሁ ባንተ ሬዲዮ ላይ ቀርቤ ተናግሬያለሁ። ከውጪ የሚቀርብላችሁ ምንም አይነት ድርጅት የለም። እነ ህዝቡን የሚያዘናጉ ሰዎች የሚናገሩት ከአባይ ሸለቆ ዘንዶ ይበልጥ የሚረዝም የጥይት ዝናር እየዘረጉ ማሽንጋን አንግተው እኛ የህዝብ ጋሻና ኃይል ነን እያሉ ነው የሚናገሩት። ህዝቡ ያንን ሲያይና ያንን ሲሰማ አንድ ኃይል ከውጪ የሚመጣለት መስሎ ነው የሚያስበው የሚጠብቀው። እንዳይደራጅ የሚያደርጉት እነዚህ ድርጅቶች ናቸው። በስም ተከፋፍለው የከሌ ድርጅት የምን ድርጅት ኦኤልኤፍ ነው የሚባሉት። ደግሞ የሚገርመው ይሄ ነው። ሁሉም ህዝባችንን የሚያዘናጉ እንጂ ለህዝባችን የቆሙ አይደለም። ህዝቡ ይሄንን አውቆ ለነዚህ ሰዎች ጆሮ ያለ መስጠት ነው። የሚያሳዝነው ደግሞ
እነዚህ ህዝቡ እንደዛ ያለቀ እግሩ ተቆርጦ እጁ ተቆርጦ ጭንቅላቱ ተፈንክቶ ለዛ ቁስል ማዳኛ እንኳን አንዳንድ የሲቪክ ድርጅቶች ገንዘብ ሲያሰባስቡ እነሱ ደግሞ ለራሳቸው ያንን ገንዘብ ለመውሰድ የሚሯሯጡና ለራሳቸው ኑሮ ለማድረግ የሚፈልጉ ሰዎች ናቸው። አሁን ባለፈው ጊዜ የተደረጉትን እልቂት የተደረጉትን ማቁሰልና ምን አትሊስት ለፋሻ እንኳን መግዣ ከህዝቡ ሰብስቦ ለኦሮሞ ህዝብ የደረሰ የመጫቱ ለማ ድርጅት ነው። ብዙውን እየተከታተልኩ ስለማይ በሙሉ የኦሮሞ ልጆች የቆሰሉ በጥይት የተመቱ በዱላ ተደብድቦ የተሰበሩ የመጫቱ ለማ ድርጅት ነው የደረሰላቸው። ይሄንንም መጫቱ ለማ ደግሞ ለኮሚኒቲዎች ለግለሰቦች ለምን እየተጫጫኸ ነው። ይሄንን ደግሞ የሚያደርጉ ሰዎች ይሄ እንዳይደረግ የኢንተርናሽናል መንግስት ድርጅት የግሎባል መንግስት ድርጅት እያሉ ለዛ ህዝቡ ገንዘብ እንዳይሰጥ እነሱ ተደራጅቶ ለህዝብ የሚደርሱ አስመስለው ለራሳቸው ድርጅት የሚሰበስቡ ሰዎች ናቸው። ስለዚህ ህዝብ አሁን ለነዚህ ሰዎች ጆሮ ሳይሰጥ ራሱ ተደራጅቶ ቄሮዎቹ ለነዚህ ሰዎች ጆሮ ሳይሰጡ የነሱ ምክር ሳይሰሙ ራሳቸው ተደራጅቶ ራሳቸው ኃይል ፈጥረው መንቀሳቀስ ይኖርባቸዋል። ይህ አሁን የሚደረገው ነገር እንቅስቃሴ የሚዘገይ ከሆነ ምን ጊዜም ወያኔ ኃይል ያገኛል። ያንን አገር ትቶ ብቻ መሰደድ ወይንም ማለቅ ብቻ ነው። በምን መልኩ ማጠናከር ይቻላል ሜጀር? በምን መልኩ ማጠናከር ይቻላል? ብዙ ጊዜ የሚገለጸው የኦሮሞ ህዝብ መሳሪያ አልያዘም። አሁን በተለይ ቄሮዎች ስራ እየሰሩ እያሉ ከውጪ ትዕዛዝ እንሰጣለን የሚሉ ሌላ እንደዚህ አድርጊ የሚሉ ወገኖች አሉ። ቄሮ ሲመሰረት ጀምሮ ሲንቀሳቀስ ሰይፈ ነበልባል ራዲዮን ያሉበት እየደወልን እንቅስቃሴያቸውን እናውቃለን፣ ስንዘግብም ነበር። ከውጪ ያሉ ድርጅት ነን የሚሉት ወይም ፓርቲዎች ነን ወይም አክቲቪስቶች ነን የሚሉት ትዕዛዝ ሲያስተላልፉ እንሰማለን። ሲደራጁ እስከ ማስያዝ ድረስ የደረሱ ሰዎች አሉ። ይሄ ነገር በኦሮሞስ መካከል ውዥንብር እየፈጠረ የኦሮሞ ህዝብን ትግል እያቀጨጨ አይደለም? በምን መልኩ ነው መጠናከርስ ያለበት? እርግጥ ነው የተደረገ ነው። ይሄንን እኮ ነው ለኔ የኦሮሞ ህዝብ ለነዚህ ሰዎች ጆሮ መስጠት የለበትም። እነዚህ ሰዎች መስማት የለበትም። እነዚህ ሰዎች ሪፊጂዎች ናቸው እና የነዛን የህዝብ ስቃይና ቁስል አልተካፈሉም። ውጪ ተቀምጠው ብቻ በፕሮፓጋንዳ ውዥንብር እየነዙ ህዝቡን ለሚያዘናጉ ኃይሎች ናቸው። ማለትም ከወያኔ ኃይል የበለጠ ህዝባችን እንዳይደራጅና ህዝባችን ጠላት ላይ እንዳይነሳ የሚያደርጉ ትልቅ ጠላቶች ናቸው እነሱ እንጂ ለኦሮሞ ህዝብ የቆሙ አይደሉም። የኦሮሞ ህዝብ ይሄንን አውቆ እነዚህ ሰዎች ያለመስማትና የእነዚህ ሰዎች ምክር አለመቀበል ነው፣ ራሱ መነሳት ነው። አንድ ጠመንጃ ካለ 3 ሰው በዛ ጠመንጃ ስር መሰለፍ አለበት። ምክንያቱም አንደኛው ተኳሽ ሲወድቅ ሁለተኛው ተተክቶ መተኮስ አለበት። ወይንም ደግሞ አንድ የጠላት ጦር ሲወድቅ ያ ተኳሽ ሽፋን ሲሰጥ ሌላው ደግሞ ተሽልኮ ከዛ ከወደቀው ጠላት ላይ ጠመንጃ መቀማት አለበት። ለጎሬላ ፋብሪካ ሰርቶ የሚያቀርብ መሳሪያ የለም። መሳሪያ የሚገኘው ከነዚሁ ወያኔ ካስታጠቃቸው ሰዎች ናቸው። ካድሬዎች እየተባሉ መሳሪያ ይዘው መንደር ውስጥ የሚሽለኮለቁ አሉ። በዱላ እንኳን ሊቀሟቸው ይችላሉ። የመጠጡ ቤት እየዞሩ መጠጥ ሲጠጣ አንዱ ደፋር በድንጋይም ሆነ በዱላ መጥቶ ሊቀማው ይችላል። አንድ መሳሪያ ካለ በየመንደሩ እየሄዱ የወያኔዎችን ታጣቂ ካድሬዎችን
በዛ ባዙ መሳሪያ መቀማት ይችላሉ አዘናግቶ ምን ብሎ ጠብቀው ስለዚህ በዚህ አይነት ነው እንጂ መሳሪያ የሚገኘው ከውጪ በተጭኖ የሚመጣ ወይንም ደግሞ ፋብሪካ ተሰርቶ ለጎሬላ የሚቀርብ የለም ጎሬላ እነን ተዋጋይነን ይያሉ ዩኒፎርም ለብሰው ነው በውጪ የሚዘሉትና የሚናገሩት ጎሬላ ህዝቡ የሚበላውን በልቶ ህዝቡ የሚጠጣውን ጠጥቶ ህዝቡ የለበሰውን ለብሶ ህዝብ ማከል ህዝብ ጋር ተመሳስሎ ነው እንጂ መዋጋት የሚችለው እንደ አይን ኮንቬንሽናል ተዋጊ ዩኒፎርም ለብሶ አይደለም ይህ በየትኛው ቦታ የሚደረገው ልክ ህዝቡን ተመሳስሎ ራሱን ሳያስታውቅ ስራውን መስራት የሚችል ጎሬላ መሆን አለበት እነዚህ ግን ምንም ጎሬላ ሊባሉ አይችሉም በውጪ ቆመው የሚዘሉ የሚጨፍሩ ጨፋሪዎች ናቸው እንደውም በአሁኑ ጊዜ አንዳንድ ቦታ ላይ በቴሌቪዥን ሲያሳዩ አትሊስት ታክቲካል ሙቭመንት እንኳን እየሰሩ ቢያሳዩ ይሻላል ባንዲራ ይዞ ሰልፍ ሲወጡ ምን ሲሉ ልክ ሰላማዊ ሰልፍ እንደሚወጣ ሰው አድርገው ሆነው ነው የሚታዩት ይህ አይነቱ ሰልፍ ምናልባት አንድ ክብረ በዓል ተደራጅቶ እዛ ላይ መታየት የሚገባው ነው እና እነዚህ ኃይሎች ምናልባት ልክ ኃይለ ሥላሴ 5 አመት ውጪ ቆይቶ በእንግሊዞች ተገፍቶ ገብቶ እንደ ስልጣን ላይ እንደተቀመጠ ሁሉ እነሱም ካሉበት ቦታ በታንክና በመድፍ ታጅበው የኦሮሞ ህዝብ ተጋድሎ ምናልባት ድል ያገኘ እንደሆነ እንደዛ ገብተን ስልጣን ላይ እንቀመጣለን የሚሉ ኃይል ይመስላሉ እንደው በዙሪያው ለምሳሌ ይሄንን ካነሱ ለኦሮሞ ወታደሮች የረባ ጎረቤት አለመኖር የረባ የስትራቴጂ አለመመቻቸት አይሆንም ምክንያቱም ያለን ጎረቤት ሀገሮች ከህዋት ጋራ የሚሞዳሞዱ ናቸው ያንንም በማስመልከት ነው የሶማሌ ድንበር ለመዝጋት ወይም ከሶማሌ ጋር ለመሞዳሞድ የሐረርን መሬት እየቆረሰ ያለው የኦሮሞ ህዝብ ትግል መሬት ስትራቴጂ መያዝ ስላቃተው ይሆን ዳይነት ነገሮች የረባ ጎረቤት አለመኖር እየፈጠረበት የትግሉን ወደ ኋላ የመጎተት አንተኒ ኖሮት ይሆን ይሄ ትልቁ ፕሮብሌም ነው ሌላው ይቀርና ሪፊጂ እንኳን በዛ ሀገር ውስጥ እንዳይኖር ያደረጉ ነው አንዳንድ ነገር መሬት እንሰጣለን ብሎ ያታለሉ ለምሳሌ ለጅቡቲ እንደ ኤሌክትሪክ አይነት እንደውም የእርሻ ማሳ ሁሉ እየሰጡ በዛ አካባቢ የኦሮሞ ህዝብ እንዳይንቀሳቀስ ያደረጉ ነው በሶማሌም እነሱ የሚቆጣጠሩት ስለሆነ በዛ በኩል ምንም ማድረግ አይችልም ኬንያም ከኬንያ ጋራ የሆነ የመብራትና ልዩ እንትን በመፍጠር ሽርክና በመፍጠር የኦሮሞ ህዝብ እየታሰረ እየተመለሰ ነው የሚፈልጉትን ሰዎች በሱዳንም በኩል ቢሆን እንደዛው ነው ዋናው ነገር ትግሉ መጀመሪያውኑ ውጪ መውጣት አልነበረበትም የአባይ ሸለቆ የነ ሞገር እንትን ጫካ ያለ የነ ጉደር የጅማና የባሌ ጫካ ያለ ትግሉን ይዞ ወደ ሶማሌ ከዛም ወደ አስመራ መሄድ ራሱ አንድ ትልቅ ስህተት ነው አገር ውስጥ ነው መማሞት ያለበት ከህዝቡ ጋር ነው መማሞት ያለበት አንድ ትግል መሪ ነኝ የሚል እንጂ ወደ ውጪ ሸሽቶ ወጥቶ መግቢያው የሆነ ችግር ነው በአሁኑ ጊዜ መመለስ አይችልም አንድ ሰው በግል እንኳን ማምጣት አይችልም እንኳን መሳሪያ ይዞ ይቀርና ወጣቶቹም የሆነ የዚህን ድርጅት ውጪ መሄድ በማየት ወደ ውጪ ወጥተን እንድናለን ይያሉ በየበረሃው እየረገፉ ነው ይሄ አምልጦም የደረሰ ባህር ውስጥ ያሳራት ሆኖ እየቀረ ነው አሁን ግን መደረግ የሚገባው ዳያስፖራው በተቻለ መጠን ገንዘብ ያወጣ ወጣቶቹ ወደ ድንበር
እየሄዱ ከህዝቡ ጋር እንዲታገሉና ወደ ውጪ እንዳይሄዱ የሚያደርግ ድርጅት መኖር አለበት ነው የምለው እኔ። ይህ ካልሆነ በስተቀር ወጣቶቹ የ15 የ16 አመት እንድናለን ከዚህ ችግር እንወጣለን በማለት እየወጡ ይኸው በየበራው እየወደቁ ነው። ሌላውንም ደግሞ እንደ ሶማሊያ አይነቶቹ እያዙ እንደ ጅቡቲ አይነቶቹ እያዙ ወደ ወያኔ እየመለሱ ነው። ወያኔ እንግዲህ እየገረፈ ያስፈራራ የሚያኖረውን ያኖራል፣ ኃይለኛውንና ደግሞ የሚቋቋማቸውን ይገላል። ይህ እንዳይደረግ ድርጅት መኖር አለበት። እነዚህን ወጣቶች ለኦሮሞ ህዝብ ትግል እንዲሆኑ ማድረግ ያስፈልጋል። ይህ ካልሆነ ግን ሌላው ቀርቶ እነሱ ናቸው እኮ ድንበር ላይ ወስዶ እንዲወጡ የሚያደርጓቸው። ይህ ገና አገር ቤት ሲገቡ ነው ይሄንን ፕላን ያደረጉት። ወደ 50,000 የሚሆኑ የእንትን ድርጅት አቋቁመው የኦሮሞን ወጣቶች አረብ ሀገር ሄዳችሁ ትበለጽጋላችሁ እያሉ ወላጆቻቸው በሬያቸውን ላማቸውን እየሸጡ ለነሱ ገንዘብ እየተሰጠ ወደ ውጪ እንዲወጡ ይደረግ ነበር። እዛ ሄደውም ያው በባርነት በስቃይ እንዲኖሩ ይደረግ ነበር። አሁንም ቢሆን ከእስር ቤት ሁሉ እያወጡ እኮ ሂዱት ወደ ውጪ እያሉ ወደ ውጪ እያስወጡ የሚያሰቃዩቸው ወያኔዎች ናቸው። ልጆቹ ወደው አይደለም ወደ ውጪ የሚሄዱት። ብዙዎቹ እዛ ከድብደባው ለመዳን ወደ ውጪ እንወስዳቸዋለን እያሉ ቦርድ ላይ ወስደው ይለቋቸዋል። ከዛ በኋላ ደግሞ ሶማሌዎቹ ሱዳኖቹ በተክላላው የፈለጉትን ባሪያ ያደርጋሉ፣ የፈለጉትን ደግሞ አስሮ ደብድቦ ወደ ሀገር ቤት ይመልሷቸዋል። ስለዚህ እነዚህን ወጣቶች ለኦሮሞ ህዝብ ትግል እንዲውሉ ለማድረግ ከተፈለገ አንድ ጥሩ ድርጅት ተቋቁሞ ገንዘብ ተዋጥቶ እነዚህን ልጆች ቦርደር ላይ የሚደረገውን ጦርነት እንዲከላከሉ ማድረግ ይቻላል ነው የምለው። መልካም የመጨረሻ ጥያቄ ላድርገው ሜጀር። እንግዲህ በዛች ሀገር ውስጥ ያሉትን ህዝቦች በጠቅላላ የሚበድለው የሚያስረው የሚገለው የሚያሰድደው ህወሓት ነው። የኦሮሞ ህዝብ ትግል ከተቀራው ብሔረሰብ ጋራ ወይም ከተቀራው ድርጅቶች ጋራ የአንድነት ኃይሎች ጋራ በመተባበር ስርዓቱን ማስወገድ አይቻልም? አጀንዳ በመከባበር ቅድሚያ ህዝቡን እየገደለ ይሄንንም ያንንም እየገደለ እያሰደደ ያለውን አምባገነን ስርዓት ካስወገዱ በኋላ መፍትሄ መፈለግ አይቻልም? ያላቸውን ወይም ያላቸው ልዩነት አጥበው መነጋገር አይቻልም? እንዴትስ ማቀናጀት ይቻላል? ይሄ እንግዲህ በጣም ህዝቡ በወያኔ ፕሮፓጋንዳ ጆሮ የተደፈነ ነው የሚመስለው። በኦሮሞም ሳይድ ሲያዩ፣ በሌሎችም በአማራ ሳይድ ሲያዩ፣ ሌሎቹ ደግሞ እነዚህ ጥቃቅን ዜጎች ከወያኔ የሚወረወርላቸውን ትርፍራፊ በመጠበቅ የኦሮሞ ህዝብ ልክ አንድ ደረጃ ከደረሰ የሚያጠፋቸው መስሎ ነው የሚታያቸው። ምክንያቱም ጆሮአቸው ተጠቅጥቋል በልዩ ፕሮፓጋንዳ እና አንዳንድ ነገርም እያሳዩ ራሳቸው አድርገው ኦሮሞ እንደዚህ ያደረገ ተብሎ ነው። አሁን ባለፈው ጊዜ ማነው እንትን ሀረር ውስጥ የተደረገው የራሳቸው የወያኔዎች ኦሮሞዎችንም አማራዎችንም ሰብስቦ ገደል ወርውረው እንትን ሰርተው ቪዲዮ አንስተው ይኸውና ኦኤልኤፍ ነው እንደዚህ የሚያደርገው ብሎ አማራውን ህዝብ ሲያሰኘው ነበር። አሁን ግን የውሸት ፕሮፓጋንዳ መሆኑ ስለታወቀ ወያኔ ምን እንደሚያደርግ ያውቃሉ። ይሄንን ግን አሁንም ብሶቱን ማን ነው እንግዲህ እዛ ሀገር ቤት ውስጥ ወንድ ነኝ ብሎ ቆሞ ይሄ የተደረገው ውሸት ነው፣ እኛ አንድ ሆነን ወያኔን እንቋቋም የሚል
እዛ ሀገር ውስጥ ሊገኝ አይችልም። ግን እዚህ ሚዲያ ውስጥ ማነው በዚህ በዲያስፖራ ሊያደርጉት የሚችሉት ብዙ ነገር አለ። ግን አይቀራረቡም። ያው በወያኔ በነዛው ፕሮፓጋንዳ ተለያይቶ አማራውም ለብቻ የተለየውን ነው የሚያወራው፣ ኦሮሞም የተለየ ነገር ነው የሚያወራው። አንድ ሆኖ ጠላታቸውን ለመቋቋም አልቻለም። ወያኔ ግን የሁሉ ጠላት ነው። የኦሮሞ፣ የጉራጌ፣ የአማራ፣ የምን የቤኒሻንጉል ሳይል ያችን መሬት ለመቀማት ህዝቡን ለማጥፋት የተነሳ ነው። ከአባዮች በአሁኑ ጊዜ በብዛት ኢንቨስተር እያሉ ወደ ውጭ እየጋበዙ ናቸው። ይሄንን ግን ለመቋቋም እዚህ ዲያስፖራ ውስጥ ነው ትልቅ ኃይል ለመቋቋም የሚችለው እና አንድነትን መፍጠር የሚችለው። አንድነት የሚፈጥር ምንም ነገር የለም። የነሱ ዲያስፖራ የሚያወራ ነው ሌላ ነው፣ የኛ ዲያስፖራ የሚያወራ ነው። ይሄንን የሚያስተባብር ምንም አይነት ድርጅት የለም እዚህ ውስጥ። ጠላቴ ጠላት ወዳጄ ነው እንደሚባለው እነሱ ያለውን ልዩ ጥቃቅን ነገር ትተው ጠላታቸው ላይ ቢያተኩሩ ኖሮ ወያኔ እስካሁን ድረስ ጊዜ አይኖረውም ነበር። ጊዜ የሰጧቸውና ወያኔ እንዲደራጅ የሚያደርጉት እንዲህ አይነቶቹ ልዩነቶች ስለሆኑ ይሄ ልዩነት ተወግዶ ጠላታቸው ላይ በአንድነት መነሳት ይኖርባቸዋል። ይሄንንም የሚያስተባብር አንድ ጠንካራ የሆነ ድርጅት መኖር አለበት። እነዚህ ምሁራን የተባሉት ናቸው ደግሞ ይሄንን ሁሉ የሚያመሰቃቅሉትና ህዝቡን የሚያምሱት እና እኔ ይበልጥ ነው ይሄ ሁሉ የሚደረገው። ግን ያ ህዝብ ምን ያህል እንደሚቸገር እና እንደሚሰቃይ ማሰብ ይኖርባቸዋል፣ አማሮችም ሆኑ ኦሮሞዎች። ኦሮሞ ደግሞ ስለ እውነት ከሆነ ራሱ ከተደራጀ እንኳን ለራሱ ለሌላ የሚተርፍ ህዝብ ነው በእውነት። ይሄን ያህል ብዛት ያለው ህዝብ፣ ይሄን ያህል ሪሶርስ ያለው ህዝብ በእነዚህ ጥቃቅን እንትኖች ተጨቁኖና ተበድሎ መኖር የለበትም። መነሳት አለበት። መስዋዕትነት ያስፈልጋል። እንዴ ነፃነት እኮ ዝም ብሎ የሚመጣ ነገር አይደለም። መስዋዕትነት መክፈል ያስፈልጋል። በያለበት ህዝቡ የሚያደርገው አንዱ ሲሞት አንዱ ቁጭ ብሎ የሚያይ ከሆነ ተራውን የሚጠብቅ እንጂ እሱ ዘላለም የሚኖር ሰው አይደለም። ራሱ ወንድሙ እዛ መስዋዕት ሲሆን ራሱም ደግሞ መስዋዕት መኖር ይገባዋል። ህዝቡ መስዋዕትነት ይጠበቅበታል። ዝም ብሎ ሰልፍ ብቻ አይደለም። አንዳንድ ድርጅታቸውን ማጥፋት ያስፈልጋል። የአበባ ተክል አሁን የህዝቡን መሬት የመረዘና ከብቱን ምኑን የሚጨርሰው ያንን አንድ ክብሪት ይበቃዋል። አንድ ሰው ነው። ሁሉ ሰው ተነስቶ ያንን ማድረግ አይገባም። ከዛ ህዝብ ውስጥ አንድ ሰው ሁለት ሰው ተነስቶ ያንን ማውደም ይችላል። ለምሳሌ ፋብሪካዎችን የህዝብ ድርጅት ስለሆነ ባይነኩም ወደ ፋብሪካው የሚቀርቡትን ለምሳሌ የጥጥ ሰብሎችን ማጥፋት ይቻላል። ወደ ፋብሪካ ተጭነው የሚመጡትን ሰዎች ፋብሪካው ሳይደርስ ያንን ማቃጠል ይችላል። ይሄ ሁሉ አንዲት ክብሪት የሚጠይቅ እንጂ ጠመንጃ ብቻ አይደለም። በጠመንጃ ብቻ አይደለም ጦርነት፣ በክብሪት በአንዳንድ ነገር ማድረግ ይቻላል። ለምሳሌ ነዳጅ ቦቴ፣ የነዳጅ ቦቴ ነዳጅ ጭኖ ከሀገር ሀገር እንዳይሄድ አንድ ሰው አንድ ቦታ መሽጎ ያንን ቦቴ በጥይት ቢመታው ቦቴው ይቃጠላል። ራሱ አንደኛው መንገድ መዝጊያ ይሆናል። እና ወያኔ ለማንበርከክ በዚህ አይነት ነው እንጂ ለአይሮፕላን ታንክ ወይንም መድፍ በማምጣት አይደለም። ስለዚህ ህዝቡ ይሄንን አውቆ ራሱን መስዋዕት ማድረግ ያለበት። ጠመንጃ ይዞ ብቻ ወያኔ ከወያኔ ጋራ መዋጋት አይችልም። ወያኔ ብዙ ትጥቅ ያለውና ወታደር ያለው ስለሆነ እየተሽለኮለከ አንዳንድ ድርጅቶችን በማጥፋትና ወያኔን በሚጓጓዝበት ጊዜ ካመቸው የተቻለውን ያህል ተኩሶ አቁስሎ ገሎ መሰወር አለበት። ከወያኔ ጋር ፊት ለፊት የሚዋጋ ኃይል ሊኖር አይችልም። ይሄ ከአንዱ አገር ሲዋጋ
የሚያደርግ ነው። ወያኔ ለማሸነፍ ህዝብ መነሳት አለበት። ህዝብን የሚመክት ምንም ነገር የለም። ለምሳሌ አንድ አገር ከሌላው አገር ሲዋጋ በመሳሪያ ኃይል ወይንም ደግሞ በታክቲክ ኃይል አንዱ አገር ሊሸነፍ ይችላል። ይሄ ግን የህዝብ አመጽ ምንም አይነት ኃይል ቆሞ ሊያሸንፈው ስለማይችል ህዝቡ መስዋዕትነት ይፈልግበታል። ህዝቡ ተደራጅቶ ራሱ መነሳት አለበት አገር ውስጥ ነው የምለው። ሜጀር አበበ ገብረ ማርያም ከሰይፈ ነበልባል ራዲዮ ጋራ ስላደረጉት ቆይታ ደግሜ ባድማጭ ስምና በዝግጅት ክፍል ደግሜ አመሰግናለሁ። እግዚአብሔር ይስጥልኝ። ወደፊት እንዳስፈላጊነቱ ደግመን እናቀርቦታለን። ለዛሬው አመሰግናለሁ ሜጀር አበበ። እኔም አመሰግናለሁ። በደህና ዋልልኝ። በርታ። በጣም ጥሩ ሁኔታ ላይ ነው ያለው። በየጊዜው ስለ ኦሮሞ ህዝብ የምታደርገው ነገር በጣም የሚያስደስት ስለሆነ አሁንም ግፋበት ነው የምለው። እግዚአብሔር ይስጥልኝ። ለናዋል እግዚአብሔር ይስጥልኝ። አመሰግናለሁኝ። ተወዳጁ ድምጻዊ አየር ላይ አለ። ማሉምቦ አቡሳ ከለሚዳንሳኔ ማሉምቦ አቡሳ ሚሊ ገራውና ገራን መታውና ካላና መቡሳቲ ቦለና መቡሳ ሙራንገጃ ሙሪ sombokoto kara muranga muri sombokoto kara dula sabab duli dula biya duli forma dulu kara dina dulu kara usaile amte tenyu dirarafa usaile amte tenyu dirarafa akadino jirte saninu ballesso akadino jirte gumayenyu tafat desun jinin sunjiltu ya rabbi mujakeni desun jinin sunjiltu ya balazil mokeni absan korenjilu didani tu sinjilu falmatari danjilu muratari danjilu ya balas mirga kenit ya rabbi mirga kenit uringala yo marse gungumna robusati urinjili mo marse gungumna robusati adom mananullan lamin kettinudanan adom mananullan lamin kettinudanan tormenu nyachusati Lima bukara
Sharari mara robe balale da afuto ganda sode natiri mara sode natiri mara sode natiri akadi ganata sode natiri mara sode natiri mara sode natiri hojii harka seexanaa yoo jedhan inni Musee immoo raajii hojii harka Waaqayyooti jedhanii odeessan kasuma riferendamii bara nu gaafanne hojii raajii harka seexanaa jedhan bara ofii isaaniitti gaafatan immoo raajii hojii harka Waaqayyooti jedhanii nutti himuuf yaalan የተከበራችሁ አድማጮቻችን ያለንን ፕሮግራም ወደ እናንተ አድርሰን ልንሰናበት ነው የቀራን የጀመርነውን ዜማ ወደ እናንተ ማድረስ ይሆናል እስካሁን ድረስ አብረናችሁ የቆየነው እኔ ፕሮግራም በማቅረብ ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር እስከ ሳምንት መልካም ሳምንት ቾሮራ ያሰማን በጀመርነው በሙሉ በቀለ ዜማ እንሰናበታለን ባባይ La
Tolli keenya badeet badii keenya kuna sabna kan ta'e tokko nuti